በጣም ብዙ ሰዎች በበታችነት ስሜት ይጠቃሉ። በዚህ በዘመነ ሶሻል ሚዲያ ደግሞ የበታችነት ስሜቱ በጣም ጨምሯል። ዛሬ በዚህ ቪዲዮ የበታችነት ስሜትን ማሸነፊያ መንገዶች አሳያችኋለሁ። ማንም ከበታችነት ስሜት ጋር የሚወለድ ወይም የተወለደ ሰው የለም። የበታችነት ስሜት ተፈጥሯዊ ሳይሆን በአካባቢ ተጽዕኖ የሚመጣ ውጤት ነው። በሌላ አነጋገር ሰዎች ስለራሳቸው የበታችነት ስሜት እንዲሰማቸው ከአካባቢያቸው ይማራሉ። የተማሩትን ነገር ደግሞ ትተው አዲስ ነገር መማር ይችላሉ ማለት ነው። ስለዚህ የበታችነት ስሜት ሊለወጥ የሚችል አስተሳሰብ ነው ማለት ነው። እያንዳንዱ ሰው በተፈጥሮ እንዲሁም ካደገበት አካባቢ አንጻር ልዩ በመሆኑ የበታችነትን ስሜት የሚያሸንፍበት አንድ ወጥ የሆነ አካሄድ ላይኖር ይችላል። ሆኖም ግን በዚህ አይነት ችግር ውስጥ ያሉ ሰዎች ከዚህ በታች የምጠቅሳቸውን ምክሮች ተግባራዊ ቢያደርጉ ስለራሳቸው ጤናማ የሆነ እይታ ሊያሳድሩ ይችላሉ። አንደኛ፣ በሌሎች ሰዎች አስተያየት ላይ ጥገኛ አለመሆን። በልጅነት ወቅት አንድ ነገር ሰርተን ወላጆቻችን ወይም ትልልቅ ብለን የምናስባቸው ሰዎች ጥሩ ነው፣ ትክክል ነው፣ ጎበዝ እንዲሉን እንፈልጋለን። በጎልማሳነት ጊዜ እንዲህ ያለ የልጅነት ባህሪ መተው በጣም አስፈላጊ ነው። ከሰዎች ተገቢውን አስተያየት መጠየቅና ስራችንን መገምገም ጠቃሚ ቢሆንም በእነሱ አስተያየት ላይ ግን ጥገኛ መሆን ዞሮ ዞሮ ለራሳችን ያለን አመለካከት ይጎዳል። ስለዚህ በፍጹም በሌሎች ሰዎች አስተያየት ላይ ጥገኛ እንዳትሆኑ። ሁለተኛ፣ ራሳችንን ካሉታዊ አስተሳሰቦች እንለይ። በተቻለ መጠን ራሳችንን ወይም ማንነታችንን በአእምሯችን ውስጥ ከተከማቸው አሉታዊ አስተሳሰብ መለየት አለብን። በሌላ አነጋገር እነዚህ አሉታዊ ሀሳቦች ራሳችንን መመዘን ስንተው እነዚህ አስተሳሰቦች ኃይል ያጣሉ። በእርግጥ ከኛ ጋር ለረጅም ጊዜ የቆዩ ከሆኑ ከእነሱ ጋር ዝምድና ስለፈጠርን በቀላሉ ላይሄዱ ይችላሉ። ሆኖም ግን ከእነሱ ጋር ላለመኖር ከወሰንን ቀስ በቀስ ስፍራቸውን ይለቃሉ። በአሉታዊ አስተሳሰቦች ስፍራ ደግሞ ተገቢ የሆኑ ሀሳቦችን እናስገባለን። በህይወታችን አዲስና መልካም የሆነውን አስተሳሰብ እድል ከሰጠነው ቀስ በቀስ ወደ አእምሯችን ገብቶ ስፍራውን ይይዛል። ይህም የሚሰማንን የበታችነት ስሜት ያስወግድልናል። ሶስተኛ፣ በውድቀታችን ራሳችንን ከመኮነን ይልቅ ከውድቀታችን መማር። እዚህ ምድር ላይ ስህተት የማይፈጽም ሰው ማንም የለም። ልዩነት የሚያመጣው ስህተታችንን የምናስተናግድበት ሁኔታ ነው። በስህተታችን ሁልጊዜ ራሳችንን እየወቀስን የምንሄድ ከሆነ ራሳችንን ለመቀበል እንቸገራለን። ከስህተታችን ተምረን ወደፊት ማሻሻል የሚገባንን የምናስብ ከሆነ ደግሞ ራሳችንን ተቀብለን ወደፊት እንዳለን ማለት ነው። ስለሆነም በህይወታችን በእኛም ሆነ በሌሎች ሰዎች በደረሱብን ችግሮችና ውድቀቶች ሁሉ ራሳችንን ወይም የሌሎች ሰዎችን ከመኮነን ከክፉ ነገሮች መልካምን ነገር ተምረን ወደፊት መሄድና የተሻለ አማራጮችን ወይም መንገዶችን መያዝ ይኖርብናል። አራተኛ፣ ራሳችንን ፉክክር ውስጥ አለማስገባት። እያንዳንዱ ሰው ልዩ ሆኖ የተፈጠረ ፍጥረት ነው። በእያንዳንዱ ሰው ውስጥ ያለው እምቅ ችሎታ የተለያየ ነው። እያንዳንዱ ሰው ያለበትና ያደገበት አውድ ልዩነት አለው። ስለዚህ ከሌሎች ጋር ሁልጊዜ መፎካከርና ራሳችንን ከሌሎች አንጻር ከመገመት እኛ ዘንድ ያለውን መልካም ነገር በመለየት በተሻለ መንገድ መጠቀም የምንችልበትን መንገድ መቀየስ ይኖርብናል። ከሌሎች ሰዎች ስኬት፣ ብርታት፣ መልካም ነገሮች፣ አሸናፊነት፣ ለራሳችን መልካም ቁም ነገሮችን መማር እንችላለን። ስለዚህ የፉክክር የህይወት ዘይቤን በመተው ከሌሎች መማርን መልመድ ጠቃሚ ነው። አምስተኛ፣ ስጦታችንን በመለየት ማሳደግ። እያንዳንዱ ሰው ስጦታ እንዳለው ሁሉ እኛም ስጦታ አለን። ስለዚህ በውስጣችን ያለውን እምቅ ችሎታ፣ ፍላጎታችንን፣ ምቹ ሁኔታዎችን በመለየት ጥበባችንና እውቀታችንን በክህሎት ማሳደግ ይኖርብናል። ጎበዝ በሆንበት ወይም መስራትና መሆን በምንፈልገው ጉዳይ ላይ የበለጠ እውቀትና ክህሎት በማጎልበት የበለጠ ፍሬያማ መሆን እንችላለን። በችሎታችን ራሳችንንና ሌሎች ሰዎችን መጥቀም ስንችል ደግሞ ደስታና እርካታ እናገኛለን። ለሰዎችም አንድ በጎ ነገር ማድረግ መቻላችን ስለ ራሳችን በጎ አስተሳሰብ እንዲሆነን ያግዘናል። ስድስተኛና የመጨረሻው ገንቢ ያልሆኑ መንገዶችን መተው። በሰው ዘንድ ተቀባይነት ለማግኘት እንዲሁም ስለራሳችን ጥሩ ስሜት እንዲሰማን እንከን የለሽ ስራዎችን ለመስራት ጥረት ማድረግ የማይጠቅም አካሄድ ነው። ማንም ሰው በንግግሩና በስራው ፍጹም መሆን አይችልም። ስለዚህ ይህንን አይነት መንገድ መከተል የበለጠ ራስን ለውድቀት ብለውም ለበለጠ የበታችነት ስሜት እንዲሰማን ሁኔታዎችን ማመቻቸት ይሆናል። በቅናት መንፈስ ውስጥ ሆኖ ከሌሎች ሰዎች በልጦ ለመገኘት ጥረት ማድረግ የበታችነት ስሜትን አያጠፋም። ጤናማ ያልሆነ ፉክክር በማሸነፍና በመሸነፍ ሚዛን ውስጥ ያስገባናል። ብዙ ጊዜ በአሉታዊ ነገሮች ላይ ትኩረት ማድረግ እሱም የበታችነት ስሜት እንዲኖር እንዲሁም እንዲያድግ ያደርጋል። ስለዚህ ከሌሎች ሰዎች በችሎታ፣ በብቃት፣ በትምህርት ደረጃ፣ በገንዘብና በሌሎች ነገሮች እኩል ብንሆንም ለራሳችን ያለን አስተሳሰብ በጎ እንደሚሆን ማሰብ ሁልጊዜ ትክክል አይደለም። ስለዚህ ትኩረት ማድረግ ያለብን ደረጃን ማሻሻል ላይ ሳይሆን በማንኛውም ደረጃ ላይ ብንሆን እንኳን ራሳችንን ተቀብለን መኖር ላይ ነው። ስለ ራሳችን ያለን አሉታዊ ስሜት
ማስወገድ ይኖርብናል። እነዚህን ማድረግ ከቻልን በላያችን ላይ ያለውን የበታችነት ስሜት ፈጽሞ ማሸነፍ እንችላለን። እስቲ ያላችሁን ሀሳብና አስተያየት ኮሜንት ላይ አሳውቁኝ። ለዚህ ፔጅ አዲስ ከሆናችሁ የሰብስክራይብ ምልክቱን መጫን እንዳትረሱ። መልካም ጊዜ ይሁንላችሁ።